አምስት መቶ ሺህ ብር 500 ሺህ መንካት ኩብላ ማላይ አመነሽካየው ሁሉን ይሰጠው ሁሉን ያደለው ብቻ ምን እንዳስነካኝ እኔ ምን አውቃለሁ ድንገት ሳየው ልቤ ያለው ተወዳጅ አንደበቱ ጣፋጭ በጨዋታው ልብ እንዳባሽ በፍቅር ይዞኝ ጭልጥ አለ ጋራሽን ተረሩ በቃ ቤቴ ሆነ ደማማ ሰውን ቲቪ እና ቴሌቪዥን ምንድነው ልዩነት? ቲቪና ቴሌቪዥን ያው ቴሌቪዥን አዝሎ የሚቀመጥ ቲቪ ደግሞ ራቅ ያለ ነገሮችን ያመጣል። ቲቪ ምንድነው? ቲቪ ራቅ ያለ ነገሮችን ማሳየት ማለት ነው። እሺ ቴሌቪዥንስ? ቴሌቪዥን ደግሞ ያው በአጭር መልኩ ማቅረብ። It's really so stupid. ወንድሜ በዚች ጋር ገባ እዚች ታጠር ቤቱ ጋር በዚህ በውስጥ በዚህ በኮብልስቶን ምን መንገድ አንዴ በዚህ በኮብልስቶን በጨለማው ማንና ነካን ስትመለስ ጥበቃ ብቻ ነው። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። Look at this. Somebody come look at this. ሰላም ነው አለን። እንዴት ነሽ? እግዚአብሔር ይመስገን። 5 ደቂቃ ብቻ እየቀረስኩ ነው። ችግር የለውም። ችግር የለም። ኦኬ እሺ። ስምህ? ወርቅኔ ነው። ወርቅኔ? እሺ ወርቅኔ፣ እዛ ጋር ካሜራ አለ። የሆነ ጥያቄ ጠይቀሃለሁ። በትክክል ከመለስክልኝ ይሄን ብር እሸልምሃለሁ። ጠይቅ። እሺ ኳስ ታያለህ? ወላሂ። የምን ደጋፊ? ዩናይትድ። የዩናይትድ? አጀሬት። እሺ ከዩናይትድ ተጫዋቾች የ3 ተጫዋች ስም በትክክል ከጠራ ከዚህ ብር እሸልምሃለሁ። ችግር የለም። ትጠራለህ? እሺ ጠራልኝ። 3 ተጫዋች። Somebody come and look at this. ሳላ ባሰው መጣ። እሺ ሮናልዶ። በስመ አብ። እሺ ሁለተኛ ሳካ። እሺ ሌላ ሳካ የማንቸስተር ተጫዋች ነው። አቤት አቤት። ኳስ ታያለህ? የማንቸስተር ደጋፊ ነው። አቤት መድኃኒዓለም አንተ ምኑን ላከብኝ? አረ ይመች። እሺ ይሄ ስላስቆምኩ ነው። ይመች። መልካም ቀን። እሺ ይመች። ኦ ማይ ጋድ። ላይክ አርጉኝ ፈልጌው ነው። አምስት መቶ ሺህ ብር 500 ሺህ ብር ዛሬ ፊንቴክ ኢንቨስትመንት ለናውን ፎንቴ 500 ሺህ ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። ይኸው ሜሴጁንም አሳየው። ሜሴጁንም አሳይ። ከፊንቴክ ኢንቨስትመንት እና ከኔ ጋር በነበረው ቻሌንጅ በ4 ቀን ውስጥ በኢትዮጵያ ታሪክ በ4 ቀን ውስጥ 400 ሺህ የለም። ይሄ ኬክ የሚቆረጠው ለሱ ነው። ይጣፍጣል በጣም። አዳማ ኬክ ነው እኮ። አዳማ የማይጣፍጥ ነገር የለም። በጣም ደስ ብሎኛል። ፊንቴክ ኢንቨስትመንት እና መንሱር ጀማል ይሄን እድል ስላዘጋጁልኝ አመሰግናለሁ። እግዚአብሔርን በሰዎች ፊት ሞገስ ስለሰጠኝ አመሰግናለሁ። ቃል በገባው መሰረት እነሆ ዛሬ 500 ሺህ ብር ተሰጥቶታል። 400 ሺህ ፎሎወርስም አግኝቷል። አጠቃላይ ወደ ከሚሊዮን በላይ ገንዘብ የሚተመን
ተሰርቷል ማለት ነው። ለመላው የኢትዮጵያ ሕዝብ በጣም ነው የማመሰግነው። የኢትዮጵያ ሕዝብ የኤርትራውያን ሕዝብ እግዚአብሔር ያክብራችሁ። እኔ እንዳከበራችሁኝ ይሄው እግዚአብሔር እናንተ ፊት ሞገስ ሰጥቶኝ ይሄው ለዚህ አልቆኛል። 500,000 ብሩን ተቀብያለሁ። አካውንቴ ውስጥ ገብቷል። በጣም ነው የማመሰግነው። መንሱር ጀማልና ፊንቴክ ኢንቨስትመንትንም ይሄን እድል ስለሰጡኝ አመሰግናለሁ። ተባረኩልኝ። አመሰግናለሁ። ገቢና ሂሳብ ነው ፎንቴ ፎሎ አረጋችሁት 5 ሌላው 100 ብር አርጋለሁ። እሺ እስቲ ስልከን በቃ አርጋለሁ። እዚህ ጋር ፎሎ አርገሻል? ፎሎ አረጋለሁ። በዚህ ነው ፎሎ የምታረገው? አንተ ቀልድብኛል። ያዘው 100 ብር አንተ። እሺ በቃ ከፍላለሁ። የት ሄዳለሁ በዚህ ሰዓት? አንተ ቀልድብኛል። እዚህ ጋር ፎሎ አርገሻል? እስቲ አንቺ ፎሎ አርገሻል? እዚህ ጋር ፎሎ አርጋለሁ። ወንድሜ እንዴና ወንድማችን ነው 5 ብር እንት ያንን እዚህ ጋር ባዶ የነበረውን አስሞልተሽው ነው? አዎ አስሞላሁት። በምን ሙሉት? በቀን ሰራተኛ ባርማታ ነው። ስማ አገዳ እንዳበላበት አንተ እንደ ራሱ እንደ ተፈጥሯዊ አይደለም። አንተንም እበላለሁ። ያገኘውን እየበላ አሁን ምግብ ትመርጣለህ ወይስ እንደው ዝም ብለህ ነው የምትበላው? ይኸውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ እንዴ በዚህ አይደለም በዚህ ብታርደኝ አልጠጣም። አረቄ መጨረሻችን በቃ እኔ በቃ ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት አናውቀውም ግን ካወቅኩት እሺ። ይኸውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ የት ውስጥ እንዳለ ትነግሪኛለሽ። ካወቅኩት እሺ ልጀምረው። ይኸውልሽ እሺ የት ውስጥ ነው ያለው? ኧረ እኔ ይሄ እስቲ ቼክ አድርገው እስቲ። ራሱ ነው ቅዳው። ምንድነው መፍዘዝ? ፈርስት ዴት ላይ ያለ ነው ትንሽ ፍዝዝ፣ ሰከንድ ላይ ድንዝዝ፣ ታዲያ ሰርድ ላይ ወዝወዝ ነው። እኔ የምልሽ ለምን ከሚደብረን ስለ ቤተሰቦች ታሪክና ጀብድ ዝና አልነግርሽም? ሽሮ ሜዳን ታውቂዋለሽ አይደል? ሽሮ ሜዳ ከመባሉ በፊት የባህል የአልባሳት መሸጫ ከመሆኑ በፊት ክችን ያለ ሽሮ የሚሸጥበት ቦታ ነበር። ባይዚ ታዲያ እታጉ ሽሮ ይባላል። ታዲያ የእታጉ ሽሮ ኃይለ ሥላሴ ከነ ባለቤታቸው አፄ ኃይለ ሥላሴ በቃ አሉ በሰዓቱ የሚባሉ አሉ ጭሰኞች በቃ እንዳለ የምጡኝ መገቡት እዛ ነበር። እታጉማ ምትሆን ጥሩ ነው አክስቴ ባለዝና እንትንስ ፔፕሲ ሜዳን ታውቂዋለሽ? ፔፕሲ ሜዳ ምንድነው ደግሞ እሱ? ፔፕሲ ሜዳ አታውቂውም? እሺ ጃን ሜዳንስ? እሱንም አውቀዋለሁ። ጃን ሜዳ ይኸውልሽ፣ ጃን ሜዳ ከመባሉ በፊት በጣም ሰፊ የእንጆሪ ማሳ ነበር ቦታው። አፄ ኃይለ ሥላሴ መንበረ ስልጣናቸውን በያዙ ማግስት ነው እጭድ አድርገው ያንን እንጆሪ ሙሉ ለባለቤታቸው። ከዛ በኋላ ምን ተባለ? ጃን ሜዳ ጃር ሊያጨሩት ጃን ሜዳ። አይ ቲንክ ፈርስት ዴቱ ይበቃናል። ፔፕሲ ሜዳ እንገናኝ። ፔፕሲ ሜዳ በቃ እንዳትቀሪ፣ ሰርድ ዴታችን እዛ ነው የሚሆነው። ፔፕሲ ሜዳ ተደጋገምከው ምንድን ነው ፔፕሲ ሜዳ አልኩሽ እንዴ? በቃ እና ቤቴ እዚህ ነው ይደርሻለኝ። ቴንክ ዩ ስለፈለኝ ምንሽ መቼ ነው የምንገናኘው? ያንተ በተመቸ ታይም እንችላለን እንዴ? ሰማይ ነይ ፍቅረኛዬን ተዋወቂው። ሃይ ሰማይ ይባላለሁ። እሺ አላዛር አውቃለሁ ልበል? እኔ እንጃ የት ነው የምታውቂው? አይ ተመሳስሎብሽ ነው አታውቂውም? ነው ይሆናል። ጉድ ይሄ ወሮ በላ። እኔ የምልሽ የአንቺና የሜሪ ፍቅረኛ ይመሳሰላሉ ወይስ አይኔ ነው? የት አሉ? በር ላይ እኮ አይቻቸው። ማናት? አንቺ ደደብ ማናት ያለሽ? እንዴትሽ ናታ? ምንሽ ነው? ፍቅረኛዬ ነው ተዋወቂው። ፍቅረኛዬ ነው። እስቲ አታፍሪም እንዴ? ያምሻል እንዴ? ያየሁት ሁላ ነው የሚያምሽ። ልቀቂው። አለቀውም። ልቀቂው። እንዴ ነች። አይስ ተረጋጉ። መች መተባበር መች መጣላት እንዳለባችሁ አታውቁም አይደል? በዚህ ሁኔታ ውስጥ አጭበርባሪው እሱ ስለሆነ ይሄን ቅመስ። ጭራሽ በቁማር ልብስን ተበልተህ መጣ? አይደለም የምን ቁማር? ቲቪው ድምፁ እየሰራ አይደለም አይደል? እሱን ልወስደው ነው የመጣሁት። እየሰራ ነው እያዳመጥኩበት አይደል እንዴ? ኧረ ከፈለግሽ 1000 ብር ኒድ አይሰራም ብዬ። አይ አይደለም። ይሄ ላፕቶፕ እኮ ተበላሽቷል። ማንም እየተጠቀምበት አይደለም። እየተጠቀምኩበት ነው ይሰራል። ኧረ ቆይቷል ከተጠቀምሽበት። ከፈለግሽ ከተጠቀምሽበት 4 ወር ሞልቶሻል ብዬ 500 ብር ሄዳለሁ። ናቴ ቁማር ሱስ ሆኖብሃል። የምር ሐኪም ላይ ይገባል።
የምር ሱስ አልሆነብኝም ብዬ አሁን የምር ከፈለግሽ 5000 ብር ላይ ይላል ብዙ አልሆነብኝም። ወይኔ ጉድ! እኔ አንተን ያገባው ቀን የተዋረድኩት አንተን ትዳር ብዬ ያገባው ቀን የተዋረድኩት ይኸው ቀለበት። ሄሎ እኔ የምልህ በቀለበት ትሄዳለህ? በጋብቻ ቀለበት? ወይ ለካ ስልኬን ተበልቻለሁ። ሪሞት ነው ያዝኩት። ያንተ በጣም ቀላጅ ነው አይደለ? ልክ ብለሻል። በጣም ነው ቀልደው። እኔ አልቀልድም። አንተ እኮ በጣም አይደለ? እኔም ሰማው እንደዚህ ያስታረገድም ይሄን ፍላጎት መስማት አለበት። ይሄን ቀልድ ኧረ ለፊላ ማን ነው? የሚገርም ቀልድ ትንገረህ። ኧረ በእናትህ አንተ ንገረው። ባንቺ ያምራል በባለቤቱ ንገረው። እሺ በቃ ይኸውልህ ታክሲ ውስጥ ተቀምጠን ነው ማለት ነው። ካጠገቤ የሆነ ሰውዬ ተቀምጧል። ከዛ ረዳቱ ላይ በጣም ያፈጥማል። ረዳቱ በበቶ ቀርነት ያለ መጨረሻ ነው። እስቲ በእናትህ እኔ አልነገርም እንዴ ታሪኬ ነኝ። ባንቺ ያምራል። ከዛ ቀርነት ብሎ ሸቶታል ምናምን እያለ ወደ እኔ እንደዚህ ምናምን ይዞርልሃል ማለት ነው። ከዛ እኔ ደግሞ በቃ ተነስቶ እንዳይመታው ሽሜ ቁጭ ያሉት ማለት ነው። አፍሮ ነገርላችሁ የሆነ አርበኛ ነጭ ቀጉርና ላችሁ እኔ ቀልዱን አልናገረውም እንዴ? አይ ባንቺ ያምራል ነገሩ። በቃ የሆነ አርበኛ ነገር ነው የሚመስለው። ጎፈሬ ምናምን ነገር አለው። ካሁን ተነስቶ ጠበሰው በቃ ምናምን ነገር ሰሙና ያንበርስ ምናምን ብላ ሲያስጠላ በእናትህ ዴ አልቀልድበት እኔ በቀልዴ